ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት ኃይለ ቃል ሰብህዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳኑ አመስግኑት በሚል ቃል እንማማራለን። የቅዱስ ዳዊት ደግ መጽሐፍ በጀመረበት ይጨርሳል ይላሉ ሊቃውንቱ። ደግ መጽሐፍ በጀመረበት ይጨርሳል። ብዙ የሚለው መሰረት ሲሆን 150 መዝሙር 150 ደግሞ ዘውድ ነው ይላሉ አባቶቻችን። ዳዊትን እየዘመረ የዳዊትን ሕግ የሚፈጽም ሰው ደግሞ ለዚያ ሰው ደግሞ የመጨረሻ ወታደር አርበኛ ሲሆን አክሊሉ ደግሞ ብፁዕ የሚለው ቃል ነው ይላሉ አባቶቻችን። ከሱራፌል ምስጋና እንደ ሱራፌል ሃይማኖት፣ እንደ ሱራፌል ምስጋና፣ እንደ ሱራፌል ክንፍ የሱራፌል ሃይማኖት ቅዱስ ስሉስ ብሎ ማመን። ወወልድ ወመንፈስ ቅዱስ አህዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የቸርነት ባለቤት ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የእግዚአብሔር እናት የእኛም እናት የቤተ ክርስቲያን ምልክት እናታችን ቅድስት ድንግል ማርያም ወላዲት አምላክ፣ ቅዱሳን ነቢያት፣ ቅዱሳን መላእክት፣ ሐዋርያት፣ ሰማዕታት፣ ደናግል፣ በዕለቱ የምናከብረው የእግዚአብሔር ባለሟል ቀዳሜ ሰማዕት ቅዱስ እስጢፋኖስ የእነዚህ ሁሉ በረከታቸው ይደርብን። ቸሩ ፈጣሪያችን እግዚአብሔር እስከዚህ ሰዓት ስላቆየን እንድንማርም ስለፈቀደልን ስሙ የተመሰገነ ይሁን። ስለ ሁሉም ነገር እግዚአብሔር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት ኃይለ ቃል ሰብህዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳኑ አመስግኑት በሚል ቃል እንማማራለን። የቅዱስ ዳዊት መዝሙር 150 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እግዚአብሔርን በቅዱሳኑ አመስግኑት። ይሄ አንቀጽ የእግዚአብሔር የቅዱስ ዳዊት ላይ በሕይወቱ ላይ ያደረገው የእግዚአብሔር ቸርነት የተገለጠበት የመዝሙረ ዳዊቱ አክሊል እና ፍጻሜ የሰው ልጆች ምንነታቸው የተገለጠበት መዝሙር ነው። በጣም በሚያስደንቅ ሁኔታ ደግ መጽሐፍ በጀመረበት ይጨርሳል ይላሉ ሊቃውንቱ። ደግ መጽሐፍ በጀመረበት ይጨርሳል። ደግ ሰውም በጀመረበት ይጨርሳል። ክፉ ሰው ደግሞ በጀመረበት አይጨርስም። ምናልባት ክፉ ሰው በጀመረበት የሚጨርሰው በክፋቱ ነው። መልካም ሰው የሚባለው የጀመረውን የሚጨርስ ነው። ብፁዕ ዘይመውት እንዘ ጻድቅ ወኄር ይላል ሄኖክ አባታችን ሲናገር፣ ደግነቱን እንደያዘ የሚሞት ሰው ንዑድ ክቡር ነው ይላል። ደግነቱን እንደያዘ የሚሞት ሰው ንዑድ ክቡር ነው። ሰው ሁሉ በያለበት ነው የሚሄደው። እግዚአብሔር ቸርነቱ እንዳለ ሆኖ በቸርነቱ አንጻር ፍርዱ ደግሞ አለ። እግዚአብሔር ኃጢአት ሲሰራ የነበረ ሰው ሲመጣ እንዲህ ስታደርግ የኖርክ ነህ ብሎ እንደማይወቅሰው ሁሉ ሰው በነበረበት ሳይሆን ባለበት ነው የሚሄደው። ትናንት የገነት የነበረ ሰው ዛሬ የሲኦል ከሆነ ያለበትን ጎዳና ተከትሎ ወደሚመራው ርስት ይገባል። አንድ ሁልጊዜ በኃጢአት የሚወድቅ ሰው ነበር። ይሄ ሰው ለአንድ ትልቅ አባት ለአባ ጴሜን እየሄደ አሁን በኃጢአት ወድቄአለሁ እያለ ይነግረዋል። አሁን በኃጢአት ወድቄአለሁ፣ ይህንን ቀኖና አድርግ ይለዋል። አሁንም ወድቄአለሁ ይለዋል፣ እንዲህ አድርግ ይለዋል። አሁንም ወድቄአለሁ ይለዋል፣ እንዲህ አድርግ ይለዋል። መጨረሻ ላይ እስከ ማዕዜኑ እወድቅ ወእትነሣ አለው። ሁልጊዜ ስወድቅ ስነሳ የምኖረው እስከ መቼ ነው? አባቴ ኃጢአቴ የሰለቸኝን ያህል ለርሰው እየመጣሁ መናገርም ሰልችቶኛል አለ። እስከ ዓመት በድር እስከምትቀድም ድረስ ሁልጊዜ ና አለው።
ሞትን ወይም ደግሞ ዲያብሎስን በሞት ኃጢአትን በስርየት እስከምትቀድማት ድረስ ሁልጊዜ ና። ዲያብሎስን በሞት ኃጢአትን በስርየት እስከምትቀድማት ድረስ ሁልጊዜ ና። እስመ ኩሉ ሰው በዛሃሉ ይሐውር፣ ሰው ሁሉ ባለበት ይሄዳልና አለው። ባለበት ይሄዳልና ማለት ዛሬ ወድቀህ በወደቅክበት ከሄድክ ሲኦል ትገባለህ። ዛሬ ወድቀህ ዛሬውኑ ንስሐ ከገባ ባለህበት ገነት ትገባለህ። ስለዚህ ባለህበት እንዳትገኝ መልካም ሆነህ እንድትገኝ መውደቁን ካላቆምክ ወድቀህ እንኳን ወዲያው ተነስ ብሎ ይህን ነግሮታል። እግዚአብሔር ካልሰለቸህ አንተ ወደ እግዚአብሔር መምጣትን ስለምትሰለቻለህ ብሎ ነግሮታል። እና ሰው ሁሉ ባለበት ነው የሚሄደው እና መልካም ሰው የሚባለው በጀመረበት የሚጨርስ ነው። እኛ ዛሬ ትናንት የተነጋገርነውን ዛሬ አንደግመው። ትናንት ቃል የገባነውን ዛሬ እናፈርሰዋለን። ዛሬ ያፈረስነውን ነገ እንሰራዋለን። የኛ ነገር ትናንት ያመሰገንነውን ዛሬ እንነቅፋለን። ትናንት የነቀፍነውን እናመሰግናለን። ትናንት ምን የኛ መቼም የሚጨበጥ ነገር የለንም። ሰው ማለት በወጣበት የሚገባ በገባበት የሚወጣ በጀመረበት የሚጨርስ ነው እና የቅዱስ ዳዊት የመጀመሪያው መዝሙር በሰው ልጅ የመጨረሻ ማንነት ላይ የጀመረ ሲሆን የመጨረሻው መዝሙርም በሰው ልጅ የመጨረሻ ማንነት ላይ የተመሰረተ ነው። መዝሙር 1 ቁጥር 1 ብፁዕ ብእሲ ሰው መዝሙር 150ውን ዳዊት ሰርቶ ሲጨርስ ሽልማቱ ምንድን ነው ተብሎ ቢጠየቅ ብፁዕ መሆን ነው ይላሉ ሊቃውንቱ። ስለዚህ በጎ ንጉሥ አርበኞቹ በብርታት ይታገሉና ይጠነክሩለት ዘንድ መጀመሪያ አክሊሉን አሳይቶ ወደ ውጊያ እንደሚልካቸው ሁሉ ቅዱስ ዳዊት በ150ው ዳዊት ውስጥ ያለውን መከራ መጀመሪያ አክሊሉን ብፁዕ የሚለውን አስቀምጦ ነው የሰጠን። ስለዚህ የሕይወታችን ዋጋ ብፁዕ ነው። ብፁዕ መሆን ማለት ወዳልተበረዘ ማንነት መመለስ ማለት ነው። በነገራችን ላይ የእግዚአብሔር ቤተሰቦች ንጹሕ ማለት በተፈጠሩበት ምንም ሳይጨምሩ መገኘት ማለት ነው። ንጹሕ ማለት እሱ ማለት ነው፣ ሌላ አይደለም። ድንጋይም ንጹሕ ነው፣ በድንጋይነቱ ሌላ ካልተጨመረበት። ውሃም ንጹሕ ነው፣ ሌላ ካልተጨመረበትና ንጹሕ ማለት በተሰጡበት ማንነት መገኘት ነው። መንጻት ማለት ደግሞ ወደ ማንነት መመለስ ነው። ብፁዕነት ማለት ብፅዓን ማለት ደግሞ የመጨረሻ እውነተኛ ማንነት ማለት ነው። እግዚአብሔር ፈጥሮ የሰጠን መልክ ማለት ነው። አሁን ደግሞ በመዝሙር 150 ላይ የምናገኘው ብፁዕ የሚለው መሰረት ሲሆን 150 መዝሙር 150 ደግሞ ዘውድ ነው ይላሉ አባቶቻችን። ዳዊትን እየዘመረ የዳዊትን ሕግ የሚፈጽም ሰው ደግሞ ለዚያ ሰው ደግሞ የመጨረሻ ወታደር አርበኛ ሲሆን አክሊሉ ደግሞ ብፁዕ የሚለው ቃል ነው ይላሉ አባቶቻችን። 150ው ዳዊት ዘር ሲሆን ብፁዕ የሚለው መጨረሻ ላይ ከዛፉ ላይ የሚቀመጠው ፍሬው ነው። 150ውን ዳዊት ጠብቆ ሰው ምን ይሆናል ቢባል ብፁዕ ይሆናል። ወንጌልን ጠብቆ ሰው ምን ይሆናል? ብፁዕ ይሆናል። ወደ ተፈጠርንበት ማንነታችን እንመለሳለን፣ ያን እንሆናለን እና አሁን በአጠቃላይ ብናስቀድስ፣ ብንጸልይ፣ ብንጾም፣ ብንሰግድ፣ በሰላም ብንኖር፣ ብንመጸውት፣ ብንነጻ፣ ከኃጢአት ብንጣቀም ለምንድን ነው ከተባለ መልካችንን ለመጠበቅ ነው። ሌላ ምንም አይደለም እኮ። ገነት የምትባል የሆነች አትክልት የበዛባት ሀገር ለመውረስ አይደለም። በእውነት እኛ የምንደክመው ክርስቶስን ለመምሰል ነው። ትክክለኛው ስጦታ ይህ ነው። ከዛፉ የሚረግፈውን ፍሬ ከሚፈልግ ሰው ይልቅ ወደ ዛፉ የሚሄድ ሰው ብፁዕ ነው። ከዛፉ የመጣውን ፍሬ የሚፈልግ ሰው ያችን ፍሬ በልቶ ሲጨርስ ሌላ ፍሬ አያገኝም። ወደ ዛፉ የሄደ ሰው ግን ከዛፉ የሚተካውን ፍሬ ሁሉም ሲያገኝ ይኖራል። በክርስቶስ የምናገኘውን ጸጋ ከመፈለግ ይልቅ ራሱን ክርስቶስን ማግኘት ታላቅ ጸጋ ነው። በዘመኑ ሲያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድን ይነቅፋቸው የነበረው ስለዚህ ነው። ከኔ ስለምታገኙት ነገር ይልቅ እኔን ብታገኙ ይቀድማል። እኔን ከያዛችሁ በእኔ የሚገኘው ነገር ከኔ ይገኛል ብሏቸው ነበረ። ፍርፋሪ ከመልቀም ራት መብላት የተሻለ ነው። ፍርፋሪ የሚጣለው ለቡችሎች ነው ተብሎ ተጽፏል። ከለባትኒ ጓ ይበሉ ዘይወድቅ እምፍርፋራት ማይዳት ይሆሙ ለውሉድ ልጆች ከሚጥሉት ፍርፋሪ ውሾችም ይለቅማሉ ተብሏል። ውሻ
ፍርፋሪ እንደሚለቅም ማዕድ እንደማይሰራለት ጤና፣ ገንዘብ፣ ሀብት፣ ኑሮ እንደዚህ ያለው ነገር ሁሉ ፍርፋሪ ነው። ለአሕዛብ ሁሉ የተሰጣቸው ነው። ለእንስሳት ሁሉ የተሰጠ ነው። ለአራዊት ሁሉ የተሰጠ ነው። ለእጽዋት ሁሉ የተሰጠ ነው። እግዚአብሔር በካህሊነቱ እጽዋት እንኳን ያለ ጊዜያቸው እንዳይበጠሱ ጠባቂ መልአክ አስቀምጦላቸዋል። እግዚአብሔር ውሃን የሚጠብቅ መልአክ አስቀምጧል። እግዚአብሔር ፀሐይን በልኳ የሚያስጉዛት መልአክን ሹሟል። ለደመናው መልአክ አስቀምጦለታል እግዚአብሔር። እነዚህ ጻድቃን ስለሆኑ አይደሉም። እነዚህ ፍርፋሪ የሚለቅሙ ናቸው። እግዚአብሔር ለመኖር የሚሰጠውን የፍጡርነት ጸጋ ለቅመው የሚያድሩ ናቸው። እኛ የምንለቅም ሳይሆን ከደገኛው መምህራችን ከእውነተኛው መምህራችን የባሕርይ አምላክ ከሚሆን መምህር ዘአሲ ከሆነው ዋጋ የሚከፍል መምህር ከሆነው እንደኛ አስተምሮ የማስተማሩን ዋጋ ወይም እራታችን ወይም ምሳችን ወይም ምስጋናችን እንደምንጠብቀው እንደ ፍጡር መምህራን ያይደለ አስተምሮ ለማስተማሩ ዋጋ የሚቀበል ሳይሆን ዋጋ የሚሰጥ ሃይማኖትን ሰጥቶ ረድቶ ምግባር አሰርቶ በሰጠው ሃይማኖት ባሰራው ምግባር ይልመስገንበት ክፈሉኝ ሳይሆን ዋጋ የሚሰጥ እርሱ መምህር ዘበአማን እውነተኛው መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ያስተማረን ይሄ ነው። ፍርፋሪ እንድንለቅም ሳይሆን ራሃት እንድንበላ። እነሆ በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር እኔ ገብቼ ከሱ ጋር ራት እበላለሁ። ክርስቶስ ከእኛ ጋር ራት ይበላ ዘንድ ይወዳል፣ ምሳ ይበላ ዘንድ ይወዳል። ደቀ መዛሙርቱን አንዲት ሴት በተራበች ጊዜ አንዲት ሴት ለማነጋገር ምሳ ገዝታችሁ ኑ ብሎ ማቴዎስ ዮሐንስ ወንጌል ምዕራፍ 4 ላይ ምሳ ግዙ ብሎ የላካቸው ለምን ይመስላችኋል? በኋላ ሲመለሱ ግን ምንድን ነው ያላቸው? ምሳ ብላ መምህር ሲሉት በመብል ዘይጣምሩ አንትሙ እናንተ የማታውቁት ምግብ አለኝ ነው ያላቸው። መብል የሰገበረ ፈቃዱ ላቡዬ የኔ መብል የአባቴን ፈቃድ መፈጸም ነው አለ። ያ የአባቱ ፈቃድ የሰው ልጆች መዳን ነበረ። የዚያችን ሴት መዳን ባገኘ ጊዜ ያችን ሴት ወደሱ ከመለሳት በኋላ የተጠማው ውሃም የሷ መዳን ነበረ፣ የተራበው ምግብም የሷው መዳን ነው። እግዚአብሔር እንደ ሰው ልጆች መዳን አድርጎ የሚወደው ነገር የለም። እግዚአብሔር እንደ ሰው ልጆች ጥፋት አድርጎም የሚያሳዝነው ነገር የለም። ቃል በራማ ተሰማ የሚል ቃል ሁላችን እናውቃለን። ራሔልን ቃል በራማ ተሰማ ራሔል እንዘ ትበኪ በእንተ ውሉዳ ራሔል ስለ ልጆቿ አለቀሰች። እስመ ይኮንዋ ውሉዳ ውሉደ ልጆቿ ልጅ አልሆኗትምና ራማ ብሂል ልዑል መካን ይላል ሊቃውንት ሲተረጉሙት። ራማ ማለት ከፍ ያለ ቦታ ልዑል ማለት ነው። ልዑል ማለት ደግሞ እግዚአብሔር ነው። ቃል በራማ ተሰማ ማለት እግዚአብሔር ስለ ሰው ልጆች አዘነ ማለት ነው። ራማ ተብሎ የተጠራ እግዚአብሔር ራሱ ነው። እግዚአብሔር ስለ ሰው ልጆች አዘነ። ምን ብሎ ነው የሚያዝን? አልድንለት ብለው። ራሔል ስለ ልጆቿ አለቀሰች። ራሔል ማለት መንግሥተ ሰማያት ናት። ስለ ልጆቿ አለቀሰች ማለት እግዚአብሔር እንዲህ አዘጋጅቶ ፈጥሮኝ በነፃ ለሰው ልጆች በቀዝቃዛ ውሃ እንኳን ሰጥቶኝ የሚገባብኝ አጣሁ ብላ መንግሥተ ሰማያት አዘነች ማለት። መንግሥተ ሰማያት አዘነች፣ የሚገባባት አጣ። እግዚአብሔር ሰውን ለማዳን እስከ ቀዝቃዛ ውሃ ወርዶ የጠየቀ ፍጹም ትሑትና ቸር አባት ሲሆን ሰው ግን በዚህ እንኳን እስካለ መዳን ደርሶ መዳንን የማይሻ ፍጹም ትዕቢተኛና የተዘጋ ልብ ያለው እስኪሆን ድረስ ራሱን አደህይቷል። እና ይህንን ነው እግዚአብሔር ከሰዎች ዘንድ የሚፈልገው የሰው ልጆችን መዳን ነው። ሰዎችም የተፈጠሩት እሱን እንድንመስል ነው። እና ፍርፋሪ ለቃሚ ማለት ታምራትን የሚፈልግ ምግብ የሚፈልግ ጤና የሚፈልግ ያንን ሲያጣ አኩርፎ ከእግዚአብሔር የሚኮበልል ይህ ፍርፋሪ ለቃሚ ነው። ገዳማት በቅዱሳን ቤተ ክርስቲያናት በቅዱሳት መጻሕፍት በኩል እግዚአብሔር ስለሚመሰገን ነው። እግዚአብሔር ስለሚከብርበት ነው። የእግዚአብሔር የመክበሪያ ቦታዎች ስለሆኑ ነው። በዚያ እግዚአብሔርን አመስግኑት። ሁለተኛ አሰረ ቅዱሳንን ተከትላችሁ እግዚአብሔርን አመስግኑት ነው። በቅዱሳን አመስግኑት ማለት አሰረ ቅዱሳንን ተመልከቱ። አሁን ጸሎት በማርያም አይቀርብም፣ ጸሎት በገብርኤል አይቀርብም፣ ጸሎት በገሌ በኩል አይቀርብም፣ ጸሎት በሚካኤል በኩል አይቀርብም የሚለው ዝም ብሎ ወፍ ዘራሽ ትምህርት ነው። እግዚአብሔርን በቅዱሳኑ አመስግኑት ከተባለ በቅዱሳን በኩል ለእግዚአብሔር ጸሎት አቀርባለሁ፣ ቅዱሳን ደግሞ ይዘውልኝ ይወጣሉ ማለት ነው። ሁለተኛ ደግሞ ምንድን ነው? እግዚአብሔርን አገልግለው በተቀደሱ ሰዎች መንገድ እግዚአብሔርን አመስግኑት። እግዚአብሔር የሚመሰገነው እንደማን ተደርጎ ነው? እንደው ዝም ብሎ ሃሌሉያ ያለ ሁሉ እግዚአብሔርን አመሰገንኩልኝ ነው። ሃሌሉያ ያለ ሁሉ የሃሌሉያ እኮ ሞንታርቦም ይላል። ሞንታርቦ አሁን ሃሌሉያ ብለን ነፍስ የለውም ሞንታርቦ
ሃሌሉያ ይው እያለ ነው። ስሙት፣ ሃሌሉያ ይው እያለ ነው። ሞንታርቦም ሃሌሉያ ይላል። ሃሌሉያ ያለ ሁሉ እግዚአብሔርን አመሰገነ ማለት አይደለም። ማንን መስለህ ነው ያመሰገንከው? አብርሃምን መስለህ ነው? ሐዋርያትን መስለህ ነው? ጭምት ነህ ወይ? ትሁት ነህ ወይ? ነቃፊ አይደለም ወይ? አሁን እኮ ተመልከቱ፣ ሰው የክርስቶስ መንገድ እየተከተለ የምታዩት ለኢየሱስ የሚቆረቆር ሰው፣ ለክርስቶስ የሚቆረቆር ሰው፣ ለአማኑኤል የሚቆረቆር ሰው እኮ የክርስቶስን መልክ ላይበት ይገባኛል። ጭምት መሆን አለበት። የተቀጠቀጠ የጧፍ ኩስታሪን አያጠፋም። የጧፍ ኩስታሪን አያጠፋም። የተቀጠቀጠ ሸምበቆን አይሰብርም ተብሎ የተነገረ ጭምት ነው ጌታ መድኃኔዓለም። ፍጹም ማንንም የማይነቅፍ ሌላው ቀርቶ የተለሰኑ መቃብራት ፈሪሳውያንን እንኳን በሕዝብ መካከል አያዋርዳቸውም። ለራሳቸው ነበር የሚነግራቸው። ጭምት ነበረ። ጭምንነት የላቸውም። ቅዱሳንን አይመስሉ፣ ክርስቶስንም አይመስሉ። ማንን መስለህ አመሰገንከው? እመቦ ዘአምፃ ካላ ስብሐተ እምስብሐተ ሱራፌል ውጉዘ ለይኩን ይላል ቅዱስ አቡሊዲስ ሊቀ ጳጳስ ዘሮሜ። በቤተ ክርስቲያን በሃይማኖት በትምህርት ሃይማኖት በምስጢረ ሥላሴና በምስጢረ ሥጋዌ በተለይም ስርዓተ ቤተ ክርስቲያንን አምልቶ በማስተማር የሚታወቀው ቅዱስ አቡሊዲስ ሃይማኖተ አበው ላይ ሲናገር ከሱራፌል ምስጋና የተለየ ምስጋና ያመጣ ሰው ካለ የተረገመ ይሁን ይላል። ከሱራፌል ምስጋና እንደ ሱራፌል ሃይማኖት፣ እንደ ሱራፌል ምስጋና፣ እንደ ሱራፌል ክንፍ የሱራፌል ሃይማኖት ቅዱስ ስሉስ ብሎ ማመን፣ የሱራፌል ሃይማኖት ክርስቶስን አምላክ ወሰብ ብሎ ማመን። ስብሐት ለእግዚአብሔር በሰማያት ሱራፌል ያመሰገኑት አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ተዋሂዶ ማለት ይሄ ነው። ይሄንን አይተው የማያመሰግን በተዋሂዶና በምስጢረ ሥላሴና በተዋሂዶ ሃይማኖት ሳያምኑ የሚያመሰግኑት ምስጋና የተረገመ ነው። ምስጋናው እርጋሙ ራሱ ተመልሶ እርግማን ይሆናል። እግዚአብሔርን በቅዱሳኑ አመስግኑት። ሱራፌል ሲያመሰግኑ ክንፋቸው የተያያዘ ነው። ትንቢተ ሕዝቅኤል ምዕራፍ 1 ላይ እንደተገለጠው ምዕራፍ 10 ላይም ተገልጧል። ክንፋቸው የተያያዘ ነው። አንዱ መልአክ እንደዚህ ካለ ሌላው ሁሉ ወደዚህ ይላል። አንዱ መልአክ እንዲህ ካለ ሌላውም እንዲህ ይላል። ሀበ አንጸረ ቀዳማዊ ያህውሩ አንዱ ወደሚያይበት ያሉ የቤተ ክርስቲያናችን አቋቋማችን ዝማሚያችን የመጣ ከዚያ ነው። ዓይንን የተመሉ ናቸው። ኃላፊያትን መጻያትን ያለፈውን የሚመጣውን የሚያውቁ ቅዱሳን ናቸው። ክንፍን የተመሉ ናቸው። ተመስጦ ያላቸው ናቸው። በልልና ህሊና በልልና ነፍስ አንስርተ ህሊና ናቸው። እለ ይሰርሩ በአክናፍ በፍቅረ እግዚአብሔር ስኩራን ሆነው ወደ እግዚአብሔር ሊወጡ ይወዳሉ፣ ይመጥቃቸዋል። ሊወጡ ይወዳሉ፣ ይመጥቃቸዋል። ሊዋኙት ይወዳሉ፣ ይጠልቃቸዋል። ይዋኙታል፣ ይጠልቃቸዋል። ይቀርቡታል፣ ይርቃቸዋል። ቅርባቸው ነው፣ ይርቃቸዋል። ያዩታል፣ ይሰወራቸዋል፣ ይረቅባቸዋል። እያዩት ማየት ይፈልጋሉ፣ እየወደዱት መውደድ ይፈልጋሉ፣ አመስግነው ማመስገን ይፈልጋሉ፣ ይዘውት መያዝ ይፈልጋሉ፣ አብረውት እየኖሩ መኖር ይፈልጋሉ፣ ጠርተውት መጥራት ይፈልጋሉ። ተመልከቱ፣ ልብ እንኳን አትጠግበውም በእውነቱ ማለት ነው። እንዲህ አድርገው የሚያመሰግኑት ልዑል ውእቱ ዘይረክብዋ አንስርት ቀላይ ውእቱ ዘይጸብትዋ እሳት ይላል ቅዱስ ኤጲፋንዮስ። አሳ የማይዋኘው ባህር፣ ንስር የማይበረው ሰማይ ማነው? እሱ እግዚአብሔር ነው። ይህንን እግዚአብሔር ያመሰግናል። ክንፋቸው የተያያዘ ነው ማለት አንድ መልአክ ከአንድ መልአክ ተነጥሎ አይቆምም። የተለየ ምስጋናም የለውም። በሰማይ ያለውን ፈቃዱን ነው መድኃኔዓለም በምድር የሰጠን። ተለይቶ እኔ ብቻዬን ኢየሱስ ክርስቶስን የግል አዳኝ አድርጌዋለሁ አይቻልም። እንደዚህ ተቆርጦ መውጣት አይቻልም። እንደ መልአክ በህብረት የሚኖር ነው። በህብረት የሚመለክ ነው። እግዚአብሔር የአንድነት አምላክ ነው። የተዋሂዶ አምላክ ነው። ህብረታዊነት ነው። ኦርቶዶክሳዊ መሆን ማለት ይሄ ነው። በህብረት መኖር ነው። በአንድነት መኖር ነው። መልአካዊ ህይወት ማለት ይሄ ነው። እንዲህ ብለው ይኖራሉ። በዚያው ላይ ደግሞ የአንዱ ክንፍ ከአንዱ ክንፍ የተያያዘ ደግሞ የአንዱ ትምህርት ከአንዱ ትምህርት የአንዱ ትምህርት ከአንዱ ትምህርት መግጠም አለበት። ዛሬ የሚያስተምረው ሰውዬ መምህር ከነ አባ ጊዮርጊስ ትምህርቱ ካልገጠመ የሰውዬ የኛ አይደለም። የአባ ጊዮርጊስ ትምህርት ከቅዱስ ያሬድ ባይገጥም ኑሮ የኛ መምህር ባልሆነ ነበር። የቅዱስ ያሬድ ትምህርት ከቅዱስ አትናቴዎስ ባይገጥም ኑሮ የኛ ባልሆነ ነበር። ከነ ቅዱስ ዮሐንስ አፈወርቅ ባይገጥም፣ ከነ ቅዱስ ቄርሎስ ባይገጥም፣ የነዚህ ደግሞ ከነ ቅዱስ ሄሬኔዎስ ከነ ቅዱስ አግናጤዎስ ባይገጥም ይክነፈ ትምህርታቸው ክንፈ ትምህርታቸው የትምህርታቸው ክንፍ ካለፈው ባይያዝ መልአክ ከመልአክ ካልተያያዘ መልአክ አይደለም። መምህር ከመምህር ካልገጠመ መምህር አይደለም። ተቆርጦ የወጣ ነው። ከቅዱስ ጳውሎስ ያልገጠመ፣ ከሐዋርያውያን አበው ያልገጠመ፣ ከመልአክ ያልገጠመ፣ ከሰማይ ምስጋናው ከመላእክት ምስጋና ተቆርጦ የወጣ
ትምህርቱ ከሐዋርያትና ከሐዋርያት ልጆች ከሊቃውንት ተቆርጦ ይወጣል። የቤተክርስቲያን አባት አይደለም። ይህን ነው ሰው መለኪያው ማለት ነው። የተያያዙ ክንፋቸው የተያያዘ እንዲህ አድርገው ያመሰግናሉ። በቅዱሳን መላእክት ዜማ አመስግኑት። እንዲህ ያለች ቤተክርስቲያን የት ትገኛለች? በእውነት የሰማይ ምስጋና ሰብሕዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳን መላእክት ምስጋና አመስግኑት። ማን? ኢትዮጵያ ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን። ከሰማይ ከመላእክት ሰምቼ የመጣሁት ዜማ እንደምን ያለ ነው! ምን ያምር ይላል ቅዱስ ያሬድ። ከሰማይ የመጣ ዜማ ያላት ስርዓተ ሰማይ ያላት በስርዓተ ሰማይ የተጠበቀ የመቅደስ ስርዓት ያላት ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ትትሜሰር በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት። ቤተ ክርስቲያን ጽርሐ አርያም ትመስላለች። ጽርሐ አርያም እንደምትመስል ቅድስት ድንግል ደግሞ በሰረገላ እሳት ትመስላለች። አራቱ ኪሩቤል አራቱ ወንጌላውያንን ይመስላሉ። በዚህ የተተኩ ናቸው። ሱራፌል ካህናትን ይመስላሉ። መላእክት መነኮሳትን ይመስላሉ፣ በንጽህና ነዋሪዎች ናቸውና። ሌሎቹ የመላእክት ክፍሎች ደግሞ ዲያቆናትን ይመስላሉ። ማይጠንቱ ማይጠንታችን ይመስላል። በሰማይ ያለው የ24ቱ ካህናተ ሰማይ 24 መሆናቸው 25 ማዕረግ እግዚአብሔር ፍጥረት አንሶት ነው። 23 ማዕረጉስ ያንሳሉ ብሎ ነው። 24 ያደረገው ደግሞ 24 ሰዓት ለሚገለገለው ለቤተ ክርስቲያን አገልግሎት። ይህ የትኛው ቦታ ላይ ነው ያለው? ኦርቶዶክስ ውስጥ 24 ሰዓት ያላት የማታ ሰዓታት፣ የሌሊት ማይሌት፣ ስብዓተ ነግህ ያላት። ስብዓተ ነግህ በሁለት ተከፍሎ የማለዳ የቀን ይቆማል። ደብረ ሊባኖስ ስትሄዱ ያለ የሌሊት የማልት ሰዓታት አለ። አክሱም ስትሄዱ ማታ 4 ሰዓታት ይጀምራል፣ ያድራል። ስብዓተ ነግህ ማለዳ አለ፣ ይውላል፣ ቅዳሴ ይቀበላል፣ የሰርክ ምህላ አለ። በዚህ ይጠነቀቃል። የ24ቱ ካህናተ ሰማይ ሀገር ኦርቶዶክስ ተዋሕዶ፣ የኪሩቤል ሀገር ኦርቶዶክስ ተዋሕዶ ወንጌለ መንግሥቱን የምታምን ሰረገላ እሳቱ ድንግል ማርያምን አስቀምጣ ክርስቶስን ንጉሠ ነገሥት ሊቀ ካህናት እግዚአብሔር አድርጋ የምትሰግድለት ስብሐት ለከ ብላ የምታመሰግነው ይህች ቤተ ክርስቲያን ናት። ምን የጎደላት ነገር አለ? እና በሰማይ መላእክት ምስጋና አመስግኑ። የመላእክት ስርዓት ያላት ከቅድስቷ እስከ መቅደሷ፣ የመላእክት ዜማ ያላት፣ የመላእክት ሃይማኖት ያላት ምን ሃይማኖት? የመላእክት ሃይማኖት ምስጢረ ሥላሴ ያላት፣ ሀፍረተ ቢጽ ሀፊረ ገጽ ያላት፣ ጭምትነት ያላት። ጎበዝ፣ በክርስቶስ ማመን አይን አውጣነት ነው እንዴ? በክርስቶስ ማመን እኮ ጭምት መሆን ነው። በክሌ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ አንተን ማየት አይቻለንም ብለው። ወበክሌ ክነፊሆሙ ይከድኑ እግሮሙ፣ በሁለት እግራቸው ክንፋቸውን ይሸፍናሉ በአንተ ፊት መቆም አይቻለንም ብለው። በክሌ ክነፊሆሙ ይከድኑ አንጻረ፣ በአክናፈ ጸጋ ይመሰጣሉ የትም ብትሄድ አይመትመረመርም ብለው። በተመልከቱ፣ በርዕሰ ልቡና አትመረመርም፣ ራስን መሸፈን። በእግረ ልቡና አይደረስብህም፣ በአክናፈ ልቡና አይደረስብህም። ወዲያ ወዲህም ቢሉም አትመረመርም። እንዲህ ብለው በአፊረ ገጹ ነው ስርዓታችን። ሴቶች ራሳቸውን ይከናነቡ። ይህ እኮ ነው። ወንዶችም ነጠላ ለብሰን በየስርዓታችን ቁመን የምናመሰግነው ምስጋና፣ እጃችን ዘርግተን፣ ሁለቱ ሀፊረ ገጽ ተሰጥቶን ፊታችን መሸፈን፣ በፍርሃት በረዓድ ቁመን ምን ነው ላይለ ይኩን ህሊናክሙ አይምሩ ሀበዘ ተቀጉሙ። ተመልከቱ፣ ዲያቆኑ ቅዳሴ ላይ ይሄ ነው። ላይለ ይኩን ህሊናክሙ፣ ህሊናችሁ ወደ ሰማይ ይሁን፣ አይምሩ ሀበዘ ተቀጉሙ፣ የቆማችሁበትን ቦታ እወቁት። በንጉሠ ነገሥት በኢየሱስ ክርስቶስ ፊት እንደቆማችሁ እወቁ። ጭምትነትን፣ እርጋታን፣ ስክነትን፣ ሀፊረ ገጽን የሰጠችን ቤተ ክርስቲያን የመልአክ ስርዓት ያላት እናታችን ቅድስት ቤተ ክርስቲያን። በዚህ ምስጋና እግዚአብሔርን አመስግኖት። በፈሪሃ ገጽ በፈሪሃ እግዚአብሔር ሆናችሁ፣ በሰፊሃ ሕሊና ሆናችሁ፣ በፈሪሃ እግዚአብሔር ሆናችሁ እግዚአብሔርን አመስግኑት።